መጀመሪያ ካመጣናቸው ብሪዶች አቨሬጅ ስናገኝ የቆየነው ፕሮዳክሽን ከ14 ሊትር እስከ 16 ሊትር ባለው ማርጂን ውስጥ ነበር። ከረንትሊ ግን አቨሬጃችን ከአንድ ከብት ከ25 እስከ 28 ሊትር አቨሬጅ ደርሰናል። ከፍተኛ ፔዲግሪ ያላት ከብት እንደ ሀገር እኛ ግቢ ውስጥ ነች ያለችው ብለን ነው የምናምነው። በቀን 61 ሊትር የምትሰጥ ከብት አለች። ከነዚህ ከብቶች መካከል አነን አግሮ ኢንዱስትሪ ከጀመረ 4 አመቱ ነው። በ30 አርጉዝ ጊደሮችና በ8 ጥጆች ነው የጀመረው። ከሎካል ማርኬት ነው ከብቶቹን ሰብስበን የጀመርነው። ብዙ ሰዎች እውቀታቸውን ሼር ማድረግ አይፈልጉም። ኦፕን ሆኜ ኢንፎርሜሽን በሰጠኋችሁ ቁጥር አንደኛ ወደዚህ ስራ ውስጥ የሚገባው ሰው ቁጥር እየጨመረ ይመጣል። ያ ብቻ አይደለም፣ ከገቡ በኋላ እውነት ፍላጎታቸው፣ እውነት ህልማቸው፣ እውነት ተሰጧቸው ይሄ እንደሆነ የሚያገኙ ሰዎች ቁጥር በጨመረ ቁጥር ሀገር እየተለወጠች ትሄዳለች። ከ1000 እስከ 1200 ሊትር በቀን እያመረትን ወተት ማለት ነው። ባይ ዘ ዌይ ከብቶች በጣም ካልም የሆኑ ፍጥረቶች ናቸው። ጸብ ካለ፣ ደስ የማይል ኢሞሽን ካለ ወተት ይቀንሳሉ። በህይወት መንገድ ውስጥ ስትሄድ ቻሌንጅ የምትደረጋቸው ነገሮች ቻሌንጅ ተደርገህ ለዛ ራስህን ሰተህ በደንብ ተፈትነህ አልፈ ለመውጣት በትክክል ያን ነገር ተወዷለሁ። ድንቅ ሰው ደግሞ አህጉሩን ይጠቅማል። ሰው ራሱ ሆዱን ለመሙላት፣ ቆንጆ ልብስ ለመልበስ፣ ቆንጆ መኪና ለመንዳት ብቻ ነው ብዬ አላስብም የተፈጠረው። ሰላም ጤና ይስጥልን። ውድና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን ቆይታችኋል? ገበያ ሚዲያ የተለያዩ የቢዝነስ ሐሳቦችን ወይም ደግሞ የሥራ አማራጮችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬ እንግዲህ ከአዲስ አበባ ከተማ ወጣ ብለን ሻሸመኔና አዋሳ ከተማ መካከል ወደምትገኝ ቢሻን ጉራቻ ተጉዘናል። አሁን ያለነው ከኋላ እንደምትመለከቱት አናን አግሮ ኢንዱስትሪ ቅጥር ግቢ ውስጥ ነው። በዚህ በአናን አግሮ ኢንዱስትሪ ቅጥር ግቢ ውስጥ ዘርፈ ብዙ የሆኑ ነገሮች አሏቸው። በዋነኝነት የከብት እርባታ አላቸው፣ የዶሮ እርባታ አላቸው። ከዶሮ እርባታና ከከብት እርባታ በተጨማሪ ለከብት እርባታና ለዶሮ እርባታ ስራ የሚያገለግሉ ማሽነሪዎችን በማምረትና በመሸጥ ላይ ይገኛሉ። ከዚሁም ጋር ተያይዞ በከብት እርባታ ስራ ላይ መሰማራት ለሚፈልጉ ሰዎች የመኖ ማቀነባበሪያ ማሽንና የወተት ማለቢያ ማሽንን በማምረት በመሸጥ ላይ ይገኛሉ። የዶሮ እርባታ ስራ ላይ መሰማራት ለሚፈልጉ ሰዎች ደግሞ ዘመናዊ የሆነ ውጤታማ የሚያደርግ የዶሮ ቤት አምርቶ በመሸጥ ላይ ይገኛሉ። በአጠቃላይ በዚህ በአናን አግሮ ኢንዱስትሪ ቅጥር ግቢ ውስጥ ያለውን አገልግሎት እና መረጃ ወደ እናንተ ልናደርስ እዚህ ተገኝተናል። ዝግጅቱን በመምራት እኔ ጫላ ገልቹ አስተናግዳችኋለሁ። ካሜራማናችን ኤልያስ ታየና ቴክኒኩን በመቆጣጠር ናኦል ጎበና አብሮኛሉ። ቪዲዮን ከመጀመሪያው እስከ መጨረሻ እንድትከታተሉ ጋበዝኳችሁ። አብራችሁን ቆዩ። ክቡራን ተመልካቾቻችን እንግዲህ በመግቢያችን ላይ እንደተመለከታችሁት እዚህ ግቢ ውስጥ ካሉት ትሩፋቶች መካከል በስተጀርባ የምትመለከቱት አናን አግሮ ኢንዱስትሪ ወይም የከብት እርባታ ስፍራ ላይ ነው ያለነው። በአጠቃላይ የእርባታውን ሂደት ወንድማችን ያብራራልናል። ቆይታችሁ ከኛ ጋር ይሁን። ስምህንና የሥራ ድርሻህን አሁን ያለንበትንም አካባቢን ጭምር ለተመልካቾቻችን ልትገልጽልን። ሰላም ገበያ ሚዲያዎች፣ ስሜ እስክንድር ዮሴፍ ነው። አሁን የምትገኙት ቢሻን ጉራቻ የሚገኘው አናን አግሮ ኢንዱስትሪ ግቢ ውስጥ ነው ማለት ነው። ባለቤትና ስራ አስኪያጅ ነው። እንዴት ነው ልትጀምሩት የቻላችሁት? ኤሪያውን ስንመለከት በጣም ሰፊ አይደለም፣ ነገር ግን ብዛት ያላቸው ከብቶች እዚህ ጋር አሉ። ወደ በኋላ የምናወራቸው ለነዚህ ከብቶች የሚያስፈልጋቸው ነገር አሁን እንደጠቀስክልን ከሳር ጀምሮ የተለያዩ መኖችን እዚሁ እንደምታዘጋጁ ነው። እኛም በባለፈው እዚህ ስንመጣ ከናንተ ተርፋችሁ ወደ ቦራና በድርቅ የተጎዱ ዜጎቻችን ስትጭኑ አይተናል። እስኪ አጠቃላይ ሂደቱን አውራለን። አናን አግሮ ኢንዱስትሪ ከጀመረ 4 አመቱ ነው። በዚህ ባሳለፍናቸው 4 አመታቶች በ30 አርጉዝ ጊደሮችና በ8 ጥጆች ነው የጀመረው። ከሎካል ማርኬት ነው ከብቶቹን ሰብስበን የጀመርነው። ስንገዛ ከሎካል ማርኬት ላይ ነው ሰብስበን የገዛናቸው። ከገበያ ማለት ነው። አሁን ኒርሊ ግን ከ100 በላይ ሀርድ ሳይዝ አለው። ከ100 በላይ የሚቆጠሩ ከብቶች አሉ ግቢያችን ውስጥ ማኔጅ የምናደርጋቸው። ዴይሊ ፕሮዳክሽናችን ከ1000 እስከ 1200 ሊትር በቀን እያመረትን ወተት ማለት ነው። እንደ አንድ ዴሪ ፋርመር በእኛ ሀገር ሴናሪዮ የተለያዩ ሀገራትን ተሞክሮ ቀምሮ እንደሚሰራ
ተፈጥሮ ለኛ ሀገር የሰጠችውን ኦፖርቹኒቲ መጠቀም እንድችል አድርጌ ለመስራት የሞከርኩባቸው ነገሮች አሉ። ከነዛ ነገሮች መካከል በመሰረታዊነት 3 ነገሮች አሉ። የመጀመሪያው ኒውትሪሽን ወይም ደግሞ መኖ ላይ ነው የሰራሁት። ሁለተኛው ብሪዲንግ ሴሌክቲቭ ብሪዲንግ እንለዋለን። በሴሌክቲቭ ብሪዲንግ ውስጥ ሳየር ማች የሚባል ነገር መጠቀም ጀምረናል አሁን ላይ። ኒውትሪሽን ላይ ደግሞ ሩመኔት የሚባል አንድ አዲስ ቴክኖሎጂ መጠቀም ጀምረናል። ሶስተኛው ጉዳይ ደግሞ ኮምፈርት ዞን ለኛም ለከብቶቻችንም ተፈጥሮ በሚሰጣቸው እና በሚመቻቸው አይነት መንገድ ከብቶቻችንን ማኔጅ ለማድረግ ጥረት እናደርጋለን። እኛም እነሱም በጋራ የሚመቸንን አይነት ኢንቫይሮንመንት ከመፍጠር አኳያ እንሰራለን ማለት ነው። እነኚህን 3 መሰረታዊ ፒላሮች ይዘን ነው ይህን ግቢ በደንብ አድርገን ማየት ያለብህ ማለት ነው። ኒውትሪሽን፣ ሴሌክቲቭ ብሪዲንግ እና ኮምፈርት ዞን የሚሉ 3 መሰረታዊ ፒላሮች ነው ላለፉት 4 ዓመታት የሰራ ነውና በዛ ውስጥ በጣም ብዙ እድገቶችን፣ ብዙ ለውጦችን፣ ብዙ ጥቅሞችን አግኝተናል። ከመጀመሪያ ካመጣናቸው ብሪዶች አቨሬጅ ስናገኝ የቆየነው ፕሮዳክሽን ኒርሊ ከ14 ሊትር እስከ 16 ሊትር ባለው ማርጅን ውስጥ ነበር። ከረንትሊ ግን አቨሬጃችን ከ25 ሊትር እስከ 30 ሊትር ባለው ማርጅን ነው። 30 ሳፊ ባንደርስም ከ25 እስከ 28 ባለው አቨሬጅ ከአንድ ከብት ከ25 እስከ 28 ሊትር አቨሬጅ ደርሰናል። አክቹአሊ ከፍተኛ ፔዲግሪ ያላት ከብት እንደ ሀገር እኛ ግቢ ውስጥ ነች ያለችው ብለን ነው የምናምነው። ኦሬዲ ለአገር አቀፍ እንስሳት ሀብት ኦሬዲ መቶ ዳታውንም ኮሌክት እንዲያደርግ አድርገናል። በቀን 61 ሊትር የምትሰጥ ከብት አለች ከነዚህ ከብቶች መካከል። ስለዚህ ቀጣይ ማስጎበኝህ ማሳየህ ከነዚህ 3 ፒላሮች ጋር በተያያዘ ነው የሚሆነው ማለት ነው። ከብት እርባታ ሲባል ሰዎች በጣም ከባድ ነገር አድርጎ ነው የሚያስቡትና እናንተ ጋር ስንመጣ ደግሞ እየተዝናና ጥሩ አየር እየተነፈስክ ከብት እርባታንም የዶሮ እርባታንም እዚህ ጋር እያየን ያለ ነው። እንደኔ እንደዚህ ገብቼ ሳየው ለካ እንደዚህ ቀላል ነው ወይ የምን እምነት አሳደረብኝ። እንዴት ነው የከብት እርባታ ስራ እንደሚባለው ከባድ ነው ወይስ ቀላል ነው? ባንተ እይታ እስኪ። በመሰረታዊነት አንድ ነገር አምናለሁ ነው። ምንድነው መሰለህ አሁን አንተ ጋር የተፈጠረው ስሜት ሊፈጠር የቻለበት ምክንያት ይሄ ነው ብዬ ስለማስብ ማለት ነው። ሰው ሲሆን አትሊስት ከራሱ አልፎ ቤተሰቡን ማኔጅ ማድረግ የሚችልበት ቤተሰቡን የሆነ የሚወደው ነገር ላይ እንዲደርስ መርዳት የሚችልበት ፖቴንሻሉን አውጥቶ መጠቀም አለበት። ጎበዝ ሰው ደግሞ አካባቢውን ዙሪያ ያለውን ማህበረሰብ መጥቀም የሚችልበት ትልቅ ሪሶርስ ከውስጡ አውጥቶ መጠቀም አለበት። እጅግ በጣም ጎበዝ ሰው ደግሞ አገሩ የምትጠቀምበትን ነገር ከውስጡ አውጥቶ ከራሱ አልፎ ያን ማድረግ መቻል አለበት። ድንቅ ሰው ደግሞ አህጉሩን ይጠቅማል ብዬ አስባለሁ። ምን ልል ፈልጌ ነው? ሰው ራሱ ሆዱን ለመሙላት ቆንጆ ልብስ ለመልበስ ቆንጆ መኪና ለመንዳት ብቻ ነው ብዬ አላስብም የተፈጠረው። እነኚህ ነገሮች መልካም ናቸው፣ ግን ከዛ ያለፈ ውስጣችንን በጣም አድርጎ ሊያረካ የሚችል አንድ ወሳኝ ነገር አለ። ከራሳችን አልፈን ምን ያህል ሰዎች ላይ ኢንፍሉዌንስ ፈጥረናል የሚል ነገር። ያን ደግሞ ማድረግ የምንችለው ምን ወደውን ውስጣችን የሚቀበለውን ማንሰለቸውን ስንሰራው ሁሉ ጊዜ ደስተኛ ምን ሆነበትን ነገር ስናደርግ ነው ማለት ነው። ገበሬ ያልሆነ ሰው እዚህ ውስጥ አምጥተው ሙሉ ቀን ዋል ብትለው ሊከብደው ይችላል። ኦኬ እሺ አንድ ቀን ሊውል ይችላል ሴታፑም ጥሩ ስለሆነ። ሳምንት ወር ቆይ ብትለው ግን ሊሰለቸው ይችላል። ፓሽኑ ወሳኝ ነው። ማለትም በህይወት መንገድ ውስጥ ስትሄድ ቻሌንጅ የምትደረጋቸው ነገሮች ቻሌንጅ ተደርገህ ለዛ ራስህን ሰተህ በደንብ ተፈትነህ አልፈ ለማውጣት በትክክል ያን ነገር ተወዷለው ወይ ተቀበለዋለው ወይ? ሩቲኑን ለማለፍ ፓሽኔትድ መሆን መቻል አለበት። ስራውን መውደድ መቻል አለበት። አንለስ ኢንፍሉዌንስ አታደርግም፣ ሌላውንም ሰው መጥቀም አትችልም። ያ ተሰጥኦ ውስጥህ ነው ማለት ነው። እግዚአብሔር በውስጥ ያስቀመጠው ተሰጥኦ ነው። ጊዜ የምትሰጠው ከሆነ የምትወደው ከሆነ ሌሎች ሰዎች በቀላሉ ሊያደርጉት የማይችሉት ፋይናሊ ሪዛልቱን አይተው አድማየር የሚያደርጉህና እነሱ ራሳቸው ኢንስፓየርድ የሚሆኑበት ነገር ያ ያንተ ህልም ነው ማለት ነው። ስለዚህ በዚህኛው ጎን አንተን የሚያረካ የምትወደው ሁሉ ጊዜ ስታስበው የማይጸጽት ደስተኛ የምትሆንበት ነገር ሲሆን፣ በዛኛው በኩል ደግሞ ሰዎች እየተጠቀሙ እንዳለበት ወይም ደግሞ ሰዎችን ለመጥቀም እንደምትሰራው አድርገህ የምታስበው
ከራስ አልፈ ብዙዎች ላይ ኢንፍሉዌንስ ለማድረግ የቻልክ እንደሆነ የምታስበው አይነት ስራ ከሆነ ያ ስራ ቤስት ነው የሚሆነው። አሁን እየበሉ ነው ያሉት ምንድነው የሚባለው ይሄ ምግባቸው? ይሄ ምግባቸው ቶታል ሚክስድ ሬሽን ነው። ውስጡ አልፋልፋ አለ፣ ኤሌፋንት ግራስ አለ። በክረምት ወቅት ብቻ ዘርተን ከግንቦት አካባቢ አንስቶ እስከ ጥቅምት ባለው ማርጅን ውስጥ በቆሎ ተዘርቶ የሚደርስበት ጊዜ ነው። ሃርቨስት አድርገን ጥቅምት መጨረሻ አካባቢ ድረስ ፓክ አድርገን አስቀምጠን ከጥቅምት ጀምሮ እስከ ግንቦት ድረስ 40% መኗቸውን የሚሸፍንልን አይነት ሳይሌጅ የሚባል መኖ አለ። ምናልባት ባንከሩ እዛ ጋር ነው ያለው፣ ፊድ ባንከሩ እሱ አለ። እዚህ ውስጥ ቦሎቄ ገለባ አለ፣ እንዲሁም ደግሞ የጤፍ ስትሮ አለ ማለት ነው። ሶ ይሄን እንዴት ፎርሙሌሽኑን ሰራው ካልከኝ አሁን ጊዜው በጣም ቀላል ነው። አፕሊኬሽኖች አሉ። አሁን ሆል ከብቶቻችንን እዚህ የምታያቸውን ከብቶች ዳታቸው ሪከርድድ ነው፣ ዌል ሪከርድድ ነው። ማንን ወለደ፣ እንዴት ተወለደ፣ እያንዳንዳቸው የሄልዝ ሂስትሪያቸው ይታወቃል። ምን አሟቸው፣ ምን እንደተሻላቸው፣ ምን እንደዳኑ ዲቴል ሳይር ማች የሚባለው ነገር እዚህ ላይ ቤዝ አድርጎ ስለሚሰራ ማለት ነው። ብሪዲንጉን ስንሰራ፣ የማዳቀል ስራውን ስንሰራ ከብቶቻችንን ዲቴል ያለውን ሂስትሪያቸውን ምን እንደወለዱ፣ መች እንደወለዱ፣ ሪፕሮዳክቲቭ ኦርጋናቸው ያለው ጤንነት፣ በምን ያህል ወልደው በምን ያህል ጊዜ ወደ ፍላጎት እንደመጡ፣ እንደተዳቀሉ፣ ኮንሲቭ እንዳደረጉ ዲቴል ሪከርድ ይደረጋል። ኪሎአቸው፣ የሚሰጡት የወተት መጠን፣ ወተታቸው ውስጥ ያለው የፋት መጠን፣ የፕሮቲን መጠን፣ ሶሊድ ማተሩ ዲቴል ሪከርድ ይደረጋል። ሶ እነኛ ሪዛልቶች ጠቅላላ ተሰብስበው ኔዘርላንድ አንድ ትልቅ ካምፓኒ አለ፣ እኛም በጣም ሰፖርት እያደረገን ያለ። ቅድም የጠየቀኝ ጥያቄ አለ፣ እውቀትን እንደው ሼር ማድረግ ምን ይጠቅማል? ማለትም ላይክ ብዙ ሰዎች እውቀታቸውን ሼር ማድረግ አይፈልጉም። እኛ በራሳችን የፈጠርነው ትልቅ ፈጠራ የለም። ብንፈጥርም እንኳን ሌላውን ሰው እንዲጠቀም ከማድረግ አኳያ ስለሆነ እኛ ከፈጠርነው ነገር ላይ ተነስቶ ሌላ የተሻለ ነገር እንዲፈጥር በተቻለን ፍጥነት እውቀታችንን ቶሎ ነው ትራንስፈር ማድረግ መቻል ያለብን። ያወቅነው የገባን ነገር እንደ ሀገር ደግሞ እንደ ኢትዮጵያ ይሄ በጣም በብዙ ጥፍ የሚያስፈልገን አሁን ያለውን ኢንቫይሮንመንት መቀየር ካስፈለገ ገብቷል። ሰው በጣም የሚጠቅም ፍጥረት ነው የሚለውን እሳቤ በደንብ መጨመር ካስፈለገ አዌርነስ መቀየር አለበት። ስለዚህ ከዛ አኳያ በደንብ ይጠቅማል። እኔ አሁን እዚህ ጋር መተው ሰዎች ያለውን ኢንፎርሜሽን ሼር ባደረኳቸው ቁጥር እናንተ መታችሁ ኦፕን ሆኜ ኢንፎርሜሽን በሰጠኋችሁ ቁጥር አንደኛ ወደዚህ ስራ ውስጥ የሚገባው ሰው ቁጥር እየጨመረ ይመጣል። ያ ብቻ አይደለም፣ ከገቡ በኋላ እውነት ፍላጎታቸው፣ እውነት ህልማቸው፣ እውነት ተሰጧቸው ይሄ እንደሆነ የሚያገኙ ሰዎች ቁጥር በጨመረ ቁጥር አገር እየተለወጠች ትሄዳለች። ነገ የኛም የልጆቻችንም ታሪክ እየተለወጠ ይሄዳል ማለት ነው። እንደ ሀገር እኛም ተጽዕኖ እየፈጠርን እንሄዳለን የሚለው ብሪዲንግ ሲሰራ ኔዘርላንድ ብለስ የሚባል ድርጅት አለ። እነኛን ቅድም የነገርኩህን ዳታዎች ጠቅላላ በመሰብሰብ ወደዛ እንልካቸዋለን። 3 ፎቶ አድርገን አንድ ላይ እንልካቸዋለን። ሶ ከፕሮዳክሽን አኳያ ችግር ያለባቸውን ከብቶች የተሻለ ፕሮዳክሽን የሚሰጡ ከብቶች አሁን ሳይዛቸውን የአደር ሳይዝ ማለት የግት ሳይዛቸውን ያያሉ፣ እግራቸውን ያያሉ፣ ፎቶአቸው ላይ ፕሮዳክሽናቸውን፣ ፊድ ኢፊሸንሲያቸውን ያያሉ፣ ምን ያህል ኪሎ በልተው ምን ያህል ፕሮዳክሽን ሰጡ የሚለውን ያያሉ። ሶ መሻሻል ያለበትን ፖይንት ያዩና ሳየሩን ኮርማውን ሳየር ማለት ኮርማውን የተሻለ እነሱ በደከሙበት ሴክተር የተሻለ ፐርፎርም የሚያደርግ ሳየር ጋር ክሮስ እንዲያደርጉ ያደርጋሉ ማለት ነው። ሶ የሚወለዱ ጥጆች የተሻሉ እንዲሆኑ ይሆናሉ። ፕሮዳክሽናቸው ይሻሻላል፣ ፊድ ኢፊሸንሲያቸው ይሻሻላል፣ አቋማቸው ይሻሻላል። ኢን ዘ ኒር ፊውቸር አሜሪካን፣ ዩሮፕ እንደምታያቸው የተሻሉ ዝርያዎች ከኛም ሀገር ወጥተው ፐርፎርም የሚያደርጉበት ነው የሚሆነው። ባይ ዘ ዌይ ቦረና ስንሄድ እንደ አንድ ዴሪ ፋርም የኛ ሀገር ቤስት ብራንድ ነው ቦረና። ምክንያቱም አሁን እዚህ የምታያቸው ከብቶች ጠቅላላ ኢኒሺሊ የዘር ሀረጋቸው የሚነሳው ከቦረና ነው። ክሮስ እየተደረጉ ነው የመጡት። ክሮስ ማድረጉ ለምን አስፈለገ ካልከኝ ሎካሊ ያለውን አውትብሬክ እኛ ሀገር ያሉትን የተለያዩ በሽታዎች ሬዚስት ማድረግ የሚችሉት ቦረናዎች ስለሆኑ ማለት ቀጥታ አምጥተህ ምንድነው ስታደርጋቸው አዳፕት ማድረግ አይችሉም። አሁን ከኔዘርላንድ አምጥተህ ፊዱ ራሱ አዲስ ነው፣ አየሩ አዲስ ነው፣ የሚያዩት የሚንቀሳቀሱበት ኤሪያ ጠቅላላ አዲስ ነው የሚሆንባቸው። ሶ ከዛ አኳያ በቀላሉ ምንድነው ሊያደርጉ አይችሉም። በጥቂቱ እየዳሰስኩልህ ነው እየሄድኩ ያለው። ቀደም ከነገርኩ ፒላሮች መካከል የብሪዲንግን በትስሱ የከቨር ያደረኩ ይመስለኛል። ሌላኛው የኒውትሪሽን ጉዳይ ነው። ኒውትሪሽን ላይ ምንድነው እንጠቀማለን? ቲኤምአር ማለት ቶታል ሚክስድ ሬሽን ይባላል። ዛት ሚንስ ከብቷ በቀን ውስጥ ምን ያህል ካሎሪ ያስፈልጋታል፣ ፕሮቲን፣ ፋት፣ ኢነርጂ
እንደገና ደግሞ ሚነራሎች ምን ያህል ያስፈልጓታል የሚለው ካልኩሌት ተደርጎ በሚሰጡት የወተት ልክ ካልኩሌት አድርገን ሚክስ አድርገን ቾፕ አድርገን የምናቀርብበት ራሱን የቻለ አፕሊኬሽን አለ። ሎካሊ ከምናገኘው የመኖ ግብአት ከብቶቹ በቀን ውስጥ የሚያስፈልጋቸውን የኒውትሪሽን መጠን ከቨር የምናደርግበት ሲስተም አለ። ሩመኔት ይባላል። አፕሊኬሽን ነው። በዛ ነው ፎርሙሌት አድርገን ቾፕ አድርገን ሚክስ አድርገን እንደዚህ የምናቀርበው ማለት ነው። አሁን ይሄ ኤሪያ ሁሉ ጊዜ የሚበሉበት ነው ማለት ነው። የኛ ግቢ ከብቶች 24 ሰዓት ይበላሉ። 24 ሰዓት ምግብ አላቸው። በቀን 3 ጊዜ ፍሬሽ መኖ እናቀርብላቸዋለን። ከብቶች በባህሪያቸው በቀን ውስጥ ከ12 እስከ 14 ሰዓት ይተኛሉ። ከ5 እስከ 6 ሰዓት ይመገባሉ። ከ2 እስከ 3 ሰዓት ማለቢያ ክፍል ውስጥ ናቸው። ከ2 እስከ 3 ሰዓት ደግሞ ይንቀሳቀሳሉ፣ ይቦርቃሉ። ካውብረሽ ካደረክላቸው ምንድነው ያደርጋሉ? ካውብረሽ ስር ሄደው ይታሻሉ። እንደዛ አድርገው ነው የሚያሳልፉት ቀናቸውን። ስለዚህ ሰፊውን ሰዓት የሚያሳልፉት መኝታ ላይ ነው። ስለዚህ ቢፈልጉ ውጪ ይተኛሉ፣ ቢፈልጉ ውስጥ ኪዩቢክል ላይ የሚተኙበትን ቦታ ታየዋል። የራሳቸው የሆነ መተኛ አላቸው ማለት ነው። ቤስት ኮምፎርታብል የሆነ መተኛ ቦታ አላቸው። በዛ መሰረት ነው ራሳቸውን ማኔጅ የሚያደርጉት። ሌላው ሶስተኛው ኮምፎርት ዞን ነው። ያን ለመፍጠር እንደየእድሜያቸው ነው መኖ የምንመግባቸው። ትልልቆቹ የትልልቅ ከብቶች መኖ ነው የሚበሉት፣ ትንንሾቹ የትንንሽ ከብቶች መኖ ነው የሚበሉት ማለት ነው። ይሄንን ራሳቸው አውቆ ነው ወይስ ይከፋፈላል? አሁን እዚህ ጋር ተከፍሏል እንደምታየው። ጊደሮች በዛ በኩል ናቸው ያሉት፣ ላሞች በዚህኛው በኩል ናቸው ያሉት። ከብቶቹ ፍሪ ናቸው። የኛ ግቢ ፍሪ ስቶል ሲስተም ነው የሚጠቀመው። አብዛኛውን ኢትዮጵያ ውስጥ የተለመደው ከብቶቹ ታስረው አንድ ቦታ ላይ ነው። እዚህ ግን ፍሪ ስቶል ነው። 24/7 ፍሪ ናቸው ከብቶቹ። ባይ ዘ ዌይ ከብቶች በጣም ካልም የሆኑ ፍጥረቶች ናቸው። በጣም ማለት ነው ፊሊንጋችንንም ሴንስ ያደርጋሉ። አሁን እኛ እነሱ አካባቢ በጣም ደስተኛ መሆን፣ በጣም በቃ መዘመር፣ ደስተኛ መሆን ነው የምናሳየው ፊሊንግ። ጸብ ካለ፣ ደስ የማይል ኢሞሽን ካለ ወተት ይቀንሳሉ፣ ድሮፕ ያደርጋሉ። ወተት ፕሮዳክሽናቸውን ይቀንሳሉ። they will not be happy at all። ሲፈልጉ ይበላሉ፣ ሲፈልጉ ይጠጣሉ። ውሃ አክሰስ አላቸው። በቀን ውስጥ ብዙ ሰው አያውቅም። አሁን እነኚህ ሆልስቲን ፍሬዚያኖች ከ350 እስከ 700 ኪሎ አካባቢ ይመዝናሉ ኦን አቨሬጅ። በቀን ውስጥ እስከ 250 ሊትር ድረስ ይጠጣሉ። ከ200 እስከ 250 ሊትር ድረስ የሚገፉበት ጊዜ አለ። ከፍተኛ የሆነ የውሃ ዲማንድ አላቸው። 24 ሰዓት በራባቸው ሰዓት መጥተው ይበላሉ። መብላት በፈለጉበት ሰዓት፣ ሲጠማቸው በፈለጉበት ሰዓት ወተር ትራፋል 5 ፖይንቶች አሉ። ሁሉም ጋር ሄደው ይጠጣሉ ማለት ነው። ይሄ ለሚታለቡት ከብቶቻችን ብቻ ሳይሆን ለሄፈሮቻችንም፣ ለኤርሊንጎቻችንም፣ ለጥጆቻችንም ነው። እስኪ እንደው አሁን በብዛት ከብቶች አሉ። በዝርያ ደረጃ ስንት አይነት ዝርያ አሉ እዚህ ውስጥ? ቅድም ስትጠቅስልኝ ነበረ መነሻቸው ወይም የዘር ሐረጋቸው ከቦረና ብለኛል። አዎ ከቦረና ቢሆንም የተለያዩ አይነት ዝርያዎች እኛ ለሙከራ ያስገባናቸው አሉ። ጀርዚ፣ ብራውን ስዊዝ፣ አይሪሻየር እና ሜይንሊ በብዛት ያሉት ሆልስቲን ፍሬዚያንስ ዊዝ ቦረና ክሮስ ናቸው። ከነዚህ የተመረጡ ናቸው ብለ የምታስባቸው? ቤስት አሁን ፕሮዳክሽኑን ስለሆነ የምንፈልገው እኛ ከፍተኛ ምርት ያላቸው ከብቶች፣ ከፍተኛ የወተት መጠን ያላቸው ከብቶች ሆልስቲን ፍሬዚያኖች ናቸው። መልካም። ሰዓታችን ለመቆጠብ እዚህ ጋር አንድ ማሳያችሁ ነገር ምንድነው? ይሄ ቾፐር ማሽን ነው። ይሄ ቾፐር ማሽን እዚሁ ነው የሰራ ነው። ባይ ዘ ዌይ ይሄ ፎርሙላችን ነው። በየቀኑ ከብቶቹ በቀን 3 ጊዜ የሚቀርብላቸው የመኖ መጠን ነው። በዚህ መሰረት ነው አሁን በዚህ መሰረት ነው የሚፈጨው ማለት ነው። ያው ለነኚህ ኢንግሪዲየንቶች ፈጭቶ ሚክስ አድርጎ ነው የሚያስገባላቸው። ስለዚህ ይሄ ቾፐር በጣም ተቸግረን፣ ያው አንዳንድ ጊዜ ስትቸገር ችግር አይደል ፈጠራን የሚያመጣው። ከዩቲዩብ ላይ ኮፒ በማድረግ ከአንድ ጓደኛዬ ጋር በመሆን ጸጋ ይባላል ከሱ ጋር በመሆን ነው ይሄን ቾፐር የሰራ ነው። እዚሁ እኛ ወርክሾፕ ውስጥ ነው ማኒፋክቸር ያደረግነው። ኢትዮ ፋርምቴክ ሲቋቋም ከዚህ ቾፐር በኋላ ነው የተቋቋመው። ይሄን ቾፐር ከሰራን በኋላ ነው የተቋቋመው። ከፍተኛ ስራ ነው የሰራ ነው በዚህ ቾፐር። ጥሩ ሪቨኑ ነበረው። በዚህ አማካኝነት ቆንጆ ወርክሾፕ ሰራን። በጣም ብዙ ዲማንድ አለው። አሁን ላይ በጣም ብዙ ሰዎች እየመጡ እየገዙ ይወስዳሉ ማለት ነው፣ ከብት እርባታ ያላቸው ሰዎች። ስለዚህ የተለያዩ ማቀነባበሪያ እናንተ ጋር አለ። አዎ ይሄ ልክ በዚህ መልኩ ቾፕ አድርጎ ፈጭቶ ለማስቀመጥ እንደምታየው፣ ለዳይጀስሽን በጣም ሲምፕል ነው። ከብቶቹ በቀላሉ አብዞርቭ